እና ደግሞ በሌላ ቪዲዮ አቆራርጬ ልቀርጽላችሁ ነው። ያኛው አልቆ አሁን ጋሚ ሌላ ቪዲዮ ቀረጻ ላይ ገባሁ። ሰዓት የለኝም እኮ እሽከረከራለሁ ወይ እኔ ከወጣሁ እኔ እና ጋይሶች እባካችሁ አድርጉኝ። ቶሎ ቶሎ ኮመንት ጻፉ። ያልተመቻችሁ ነገር ካለ ማወቅ ትፈልጉት ነገር ካለ ኔዘርላንድ ለመምጣት ያሰባችሁ ዌልካም። በጣም አሪፍ ሀገር ነች። በጣም አሪፍ ሀገር ነች። በተለይ ለሴቶች ለወንዶችም እንደዛው በጣም አሪፍ ስራ እንደፈለጋችሁ የምታገኙባት ሀገር ነች። በቀላሉ በችሎታችሁ ዌልካም ብላ የምትቀበል ሀገር ነች። ግን ዋናው ነገር በወረቀት ነው መምጣት ያለባችሁ። ይሄ በባህር ምናምን መታችሁ እድሜያችሁን ጨርሳችሁ ነው የምትሄዱት አይደለም። ግን ትንገላታላችሁ። በጣም ዲፕሬሽን፣ ስትሬስ ያለበት አገር ነው። በአጠቃላይ ኢሮፕ ዲፕሬሽን፣ ስትሬስ ያጠቃችኋል። ያ ምክንያቱ ደግሞ ብዙ ሰዎች እንትን አይሉም። ብዙ ሰዎች ከብዙ ሰው ጋር ኮንታክት የላቸውም። በቂ ፀሐይ የላቸውም። ቶሎ ነው ቀናቸው የሚጨልመው። ስለዚህ ለዲፕሬሽን ቶሎ ከውጭ ሀገር እንደዚህ ኢስት አፍሪካዎች በተለይ ለዲፕሬሽን እንጋለጣለን። ምክንያቱም ብዙ ፋሚሊ ያለን አገራችን ውስጥ ከብዙ ሰው ጋር የሰው እጥረት የለብንም። ገባችሁ አባባሌ? ያ ወራይ ዋናሚ። ስለዚህ በወረቀት ከመጣችሁ ቶሎ ስራችሁ ላይ ትገባላችሁ። ይሄ ባለፈው አጥሮኝ ነበር። ስለዚህ ለምንድን ነው ከ36 እስከ 40 ሶ ፍሩት warum